ከፈጣሪ በታች ከፍጡራን በላይ የሆነችው አምላክ ወላዲተ አምላክ እናቴ ቅድስት ድንግል ማርያም ካፌ ማጠፋ እንደው አንድ ግጥም ነበረች 21 የምትል ሚስጥር አለኝ ከዚህ ቁጥር ብዬ ጻፍኩት። በላት እስኪ በእናት ሚስጥር አለኝ ከዚህ ቁጥር የማልፈታው ላስብጥር እንደገባኝ ግን ስረዳ ሁሉም ፍጥረት ቢታደለው ስጋው ቢይዝ ድንግልና ለሱ ክብር እንድትመጥን እንዲኖራት ልዕልና ትሁን ያለው የፈጠራት የሱ ዙፋን ያቺም ቤት እሷ ብቻ ከፍጥረቱ የወለት ጸጋ ባለቤት ከማህፀን ሳትወጣ ጨምሮላት ድንግልና አንድም ሆነች በስጋዋ አንድም ደግሞ በህሊና። ለዚህ ደግሞ ሁለት ቁጥር መመረጧ መስየሟ ለዚህ ሚስጥር ይደንቀኛል እስከ ዛሬ ምን ልፈታው ላስብ ብጥር። ደግሞም አንድ ዓለም ደርሶ በእውቀቱ ማይፈታውን ድብቅ ቅኔ ንዑስ ልቤ ሲታገለው ይደንቀኛል ሁሌም እኔ። ድንቅ ሚስጥር ተካሄደ በተዘጋች የምስራቅ ደጅ ማንም ደፍሮ ላይገባባት ገብቶባታል የእግዚአብሔር ልጅ። አንድያ ልጅ ለአብ ሰማይ ለእሷ ደግሞ በዚህ ምድር ክርስቶስ ነው አይካደም በክርክር በድርድር። እናማ ስሌቱ ድምሩ በአንድ ላይ ከሰማይም በታች ከምድርም በላይ ለሷ የሚሆን ምርጥ ቃላት ላገኝ ብዬ ላስብ ብጥር አላየሁም አልታየኝም ከ21 ሚልቅ ቁጥር። ሁላችሁም ኮመንት ላይ 21 ብላችሁ ኮመንት እንድታጨናንቁት ፈልጋለሁ ሁላችሁም።